የ14 ዓመት ልጃገረድ የግብረ ስጋ ግንኙነት እምቢ ስላለችው 4 ጓደኞቹን በቢላ ወግቶ ገደለ። ሰላም ውድ የዩቲዩብ ተከታታዮቼ እንደምን አላችሁ? የዛሬው ሰበር ዜናችን ከኢትዮጵያ ወጣ ብለን ወደ ሩሲያ እናመራለን። በሩሲያ ከተማ አንድ የ17 ዓመት ወጣት ወይም ደግሞ ታዳጊ በአንዲት ገና ልጅ በሆነች የ14 ዓመት እድሜ ላይ የምትገኝ አንዲት ሴት ላይ ያደረገውን ጥቃት እንዲሁም ደግሞ በራሱ ላይ ያደረገው አጸያፊ ነገር አለና እሱን ዜና ሰምተን እንመለስ። ከሩሲያ ኢርኩትስክ ክልል የመጣ አንድ ወጣት የ14 ዓመት ልጃገረድ የግብረ ስጋ ግንኙነት እምቢ ስላለችው 4 ጓደኞቹን በቢላ ወግቶ ገደለ። ቤቱን በእሳት አቃጠለና ራሱንም አቃጥሎ ሞተ። የ17 ዓመቱ ሚካኤል የጓደኛው ናስታየ የልደት በዓል እያከበረ ነበር። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት በፓርቲው ላይ 14 ሰዎች ነበሩ። ሚሻ ከሌሎች ቀድሞ ሰከረና 14 ዓመቷን ልጅ ማስጨነቅ ጀመረ። ወሲብ እንድትፈጽምለት ጠየቃት። እሷ ግን እምቢ አለችው። ልጇ አጥብቆ መጠየቁን ቀጠለና ሌሎች ልጆች ለልጅቷ ደገፉ። በዚህ ምክንያት ሚሻ ቢላው አንስቶ አጠቃቸው። 4 ታዳጊዎች ሲሞቱ የተቀሩት ቆስለዋል። ከዚያም ጋዝ ከፍቶ ቤቱን በእሳት አቃጠለ። እሱም ራሱ በእሳት ውስጥ ሞተ። የቆሰሉት ታዳጊዎች ከሚነደው ቤት ተስበው በመውጣት ራሳቸውን ማትረፍ ችለው ሆስፒታል ገቡ። እንግዲህ ተመልካቾቼ ዜናውን እንደሰማችሁት ነው ያለው ነገር ይሄን ይመስላል። ይሄ ወጣት በጓደኛው ልደት ላይ ተገኝቶ ወይም በፓሪ ላይ በስካር ተነሳስቶ ወይም ደግሞ በወሲባዊ ስሜት ተነሳስቶ ይህንን ተግባር ፈጽሟል እና በጣም የሚያሳፍርና አጸያፊ የሆነ ተግባር ነው። ከአንድ የ17 ዓመት ልጅ የማይጠበቅ ተግባር ነው። ይሄ የ17 ዓመት ልጅ ከአንዲት ህፃን ልጅ ከ14 ዓመት እድሜ ላይ ያለች ሴት ጋር ግንኙነት ማድረግ ፈልጎ ወይም ደግሞ በወሲባዊ ስሜት ተነሳስቶ ይህን ተግባር ፈጽሟል። ሌሎች 14 በዛ ፓሪ ላይ በተገኙ ልጆች ላይም እንዲሁም ጥቃትን ፈጽሟል። የሞቱም አሉ፣ እንዲሁም ደግሞ ተጎድተው ከቃጠሎ የተረፉ ሰዎችም አሉ። አንድ የ17 ዓመት ልጅ እንደዚህ ያደርጋል ብሎ ማሰብ በጣም የሚከብድ ነገር ነው። ይህን ጉዳይ ወደኛ ስናመጣው እንግዲህ ይሄ ልጅ ገና ለአቅመ አዳም ያልደረሰ አንድ ታዳጊ ልጅ ነው። ይሄ ልጅ ይህን ተግባር ይፈጽማል ብሎ ማሰብ በጣም የሚከብድ ነው። ከአንድ የ17 ዓመት ልጅ የማይጠበቅ ተግባር ነው። እንዲሁም ደግሞ በስካር ይህን ነገር ማድረጋቸው እንዲሁም ደግሞ የባለ ልደቱ ቤተሰቦች ይሄንን በመጠጥ ልደት አክብረው በመጠጥ እንዲያከብሩና ይህን ነፃነት መስጠታቸው ራሱ አንድ እንደ ኢትዮጵያ ባህል ስናየው የማይመከርና የማይደረግ ነገር ነው። እንግዲህ ቤተሰቦቼ የዛሬው ዜናዬ ይህን ይመስላል። ከአንድ የ17 ዓመት ልጅ የማይጠበቅ አጸያፊና ነውር የሆነ ተግባር ነውና እንግዲህ ቤተሰቦቼ እናንተ በዚህ ላይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እኔ አብሬያችሁ የነበርኩት አሸናፊ ነኝ። መልካም ጊዜ